አረብ ሀገር የሄዱ ሴቶች ወይም አረብ ሀገር ያሉ ሴቶች ለሚስትነት አይሆንም ብሎ ለራሱ ይነግረዋል። ምክንያቱም ታማኞች አይደሉም ብሎ ለራሱ ይነግረዋል። ከዛስ ወደ ሌላ ሐሳብ ይሄዳል። ማን ያለ አረብ ሀገር የሚሰሩ ሴቶች ሚስት አይሆኑም? እንደውም ጥሩ ሚስቶች ናቸው፣ ትጉ ሰራተኞች ናቸው፣ ታታሪዎች ናቸው፣ ጎበዞች ናቸው፣ በቅንነት የሚወጡ የሚገቡ ናቸው፣ እግዚአብሔርን የሚፈሩ ናቸው፣ ጠንካራ ሰራተኞች ናቸው። ስንት ነገር ሙቅ ውሃ እየተደፋባቸው ከፎቅ እየተወረወሩ የአረብን እርግጫና ግልምጫ ችለው ጠንክረው የሚሰሩ እንዴት ነው ለሚስትነት የማይሆኑት? ማነው የነገረ? ይሄንን ራሱን ያሳምናል። ከሰይጣን ሰምቶ ምን ይላል? ለሚስትነት አይሆኑም። ስለዚህ ብሎ እሷ ገንዘብ ትልካለች፣ በእሷ ገንዘብ እሱ ከሌላ ሴት ጋራ ሌላ አፌርስ ሌላ ጉዳይ ይጀምራል። ይሄ ኃጢአት ነው። ባል ነይ ባይ አባይ፣ ሚስትን ጠብቅ። እግዚአብሔር ከሚስት ሌላ ወደ ሌላ ሴት፣ ከባል ሌላ ወደ ሌላ ወንድ እንድንሄድ አይፈቅድም፣ ቃሉም አይፈቅድም በፍጹም። ወገኖቼ ሰውን የሚገድለው የሚወደው ነገር ነው። ከጌታ በላይ ምን ትወዳለህ? ገንዘብ ትወዳለህ? ገንዘብን መውደድ የክፋት ሁሉ ስር ነው ይላል መጽሐፍ ቅዱስ። ዛሬ ለነዚህ መናገር እፈልጋለሁ። እነሆ ለሕዝቡ ለትውልዱ መልካም ነገርን አስብ፣ ለቤት መልካም ነገርን አስብ፣ ለልጆች መልካም ነገርን አስብ። ለሕዝቡ ጥሩ የሚያስብ በፈጣሪ ዘንድ የተወደደ ነው እንደሚባል በፍጹም እንደዚህ ልታደርግ አይገባም። ባል ነይ ባይ አባይ፣ ባል ነኝ ይላል፣ ገንዘብ ላኪ ይላል። እሷ እየሰራች ባሌ ነው ብላ ወደሱ ገንዘብ ትልካለች። እሱም እያጠራቀምኩ ነው ይሄን እያረኩ ነው ይላል። ግን እሱ እዛ ከሌላ ሴት ጋራ ሌላ ዝሙት ውስጥ ገብቷል። በሷ ገንዘብ እሱ ሌላ ነገር ውስጥ ይሰራል። ይሄ ኃጢአት ነው። እቺ ሴት ካለቀሰች እንባዋ እነሆ ጦር ሆኖ ይወጋሃል፣ እንባዋ መርዝ ሆኖ ይገልሃል። ምክንያቱም ሴቶች ሲያለቅሱ እንባቸው በእግዚአብሔር ዘንድ በጣም ተሰሚ ነው። መጽሐፍ ቅዱስ ምን ይላል? ጸሎታችሁ እንዳይከለከል አድርጋችሁ አክብሯቸው ይላል አንደኛ ጴጥሮስ 3 ላይ። የባል ጸሎት የሚከለከለው ለምንድነው? ሚስቱ ስታለቅስበት ነው። እንባዋ ጸሎቱን ይሸፍናል፣ ወደ እግዚአብሔር አይደርስም። ስለዚህ ሚስትህን አታስለቅስ። በዚህ ሚዲያ የምትሰሙ ሁሉ ሚስቶቻችሁ እንዳያለቅሱባችሁ። ሚስት የምታለቅስብህ ከሆነ በቃ ችግር ውስጥ ነው ያለው፣ ከእግዚአብሔር ጋር ተጣልተሃል። ባልሽ የሚያለቅስብሽ የሚያዝንብሽ ከሆነ ችግር ውስጥ ነው ያለሽው። እግዚአብሔር አገልግሎትሽን አይቀበልም፣ አገልግሎትን አይቀበልም። አገልግሎት ከቤት ነውና የሚጀምረው ነው። ደግሞ ትውውቃችሁን በጣም ፈጣን አታድርጉት። በቅርብ ጊዜ ተዋውቃችሁ ቶሎ ወደ ትዳር አትግቡ። በ6 ወር ትውውቅ ተዋውቀው እነሆ እዛ ሀገር ቤት ሄዳ ይጋባሉ። ያን ጊዜ ችግር ይፈጠራል። በ6 ወር ትውውቅ እዚህ አሜሪካን ሀገር በ6 ወር ትውውቅ እነሆ ሄዶ ኢትዮጵያ አገባ፣ በመዘጋጃ ቤት አገባ። ከዛም በኋላ አሜሪካን ሀገር መጣ። እነሆ የተወሰነ ጊዜ እሱ ጋር ከተቀመጠች በኋላ ከዛም በኋላ ጥላው ወጣች። እኔ አማኝ አይደለሁም አለችው። እኔ የራሴ እምነት ያለኝ ሰው ነኝ አለችው። ስማ፣ አማኝና አሞኝን መለየት አለብህ። አማኝና አሞኝን መለየት አለብሽ። አማኝ አለ እግዚአብሔርን የሚያምን አማኝ፣ ደግሞ አሞኝ ደግሞ አለ እና መለየት አለባችሁ። ስለዚህ በዚህ ጉዳይ ላይ ለባሎችም ለሚስቶችም ይሄን ነው የምናገረው። ሶስተኞቹ ኬዞች ባልፈላጊ ወጊ ነው። የሚያታልለው ወንድ ብቻ አይደለም፣ ሴቶችም ያታልላሉ። አሁን እንደነገርኳችሁ እነሆ ሴቶች በኩል ደግሞ እንድትጠነቀቁ መክራለሁ። ምክንያቱም እኔ እንደ ጉበኛ ሆኜ ነው ማገለግለው በዚህ በሜሬት ዙሪያ ላይ። ጉበኛ ማለት በእስራኤል እነሆ ጦር ከሩቅ ሲመጣ፣ ችግር ከሩቅ ሲመጣ አይቶ ለሕዝቡ የሚናገር ዘበኛ ነው። ጉበኛ አስጠንቃቂ፣ ችግር እየመጣ ነው፣ ጦርነት እየመጣ ነው፣ ተጠንቀቁ ብሎ ለሕዝቡ የሚናገር እነሆ እኔም ያንን ስራ ነው አሁን እየሰራ ያለሁት። ተጠንቀቁ፣ ዘመኑ ክፉ ነው። በሴቶችም በኩል ተጠንቀቁ። ከሚዲያ አድራሻ ወስደው በቪዲዮ ኮል የሚደውሉ፣ ወንድ ያላሰበውን ሐሳብ ውስጥ የሚያስገቡ፣ ወንድን ፈተና ውስጥ የሚከቱ ፈታኝ ሴቶችም አሉ። ስለዚህ ተጠንቀቁ። እናንተ
ትክክለኛችሁን ማንነት ግለጡ። ትክክለኛ ስማቸውን አይናገሩም፣ ማንነታቸውን አያሳውቁም። የሚዲያ የፌስቡክ ስማቸው ሌላ ነው፣ ምናልባት ፎቶውም ሌላ ነው። ለሰርጋቸው የሚደርስ ልጅ አገር ቤት አላቸው። ለሰርጋቸው ሻማ ሚይዝ ባለፈው እንዳልኩ ሻማ ሚይዝ ልጅ አድርሰዋል፣ ግን ይደብቃሉ። እዚህ አሜሪካን ሀገር አንድ ፈረንጅ አገባች አንድ ሴት እና ፈረንጁ የሚገርም ነው። ኢትዮጵያ ለጉብኝት ሄዶ ነው እዛ ያገባት። አገር ሊጎበኝ አክሱምን ላሊበላን ሊጎበኝ ሄዶ በዛው አገባት። እንግዲህ በጉብኝት ጊዜ ምን ያህል ተዋውቀው ነው። እና ከዛም በኋላ አገባት እና በኋላ ወደዚህ መጣ። እሱ ፕሮሰስ አድርጎ አመጣት ወደዚህ ወደ አሜሪካን ሀገር። ነገር ግን በመጨረሻ ላይ ልጅ እንዳላት ደረሰበት። ልጅ እንዳላት በትክክል ተደረሰ። ለምን? ፈረንጁን እዚህ ሀገር ልታገባ የነበረች ሌላ አበሻ ሴት እነሆ በምቀኝነት ተነሳስታ ለፈረንጁ ነገረች። ሚስጥሯን ሁሉ አወጣች። ከዛም በኋላ ተደረሰበት። ፈንጂ ቀብረሽ ፈረንጅ አታግቢ። ማርከሻ ይዘሽ አበሻ አታግቢ። መጀመሪያ ያንን ነገር አስተካክል። ያንንም ትዳር ያፈረሰችውን ሴት በጣም ነው ያዘንኩባት። እሷ ይሄን ነገር ተናግራ እነሆ ያቺ ሴት ትዳሯ ፈረሰ፣ ፈረንጁም ፈታት። አበሻ ማለት ኩሩ ህዝብ ነው፣ ተባባሪ ህዝብ ነው። እነሆ አንዱ ለአንዱ የሚያስብ ህዝብ ነው፣ ለተራበው የሚያጎርስ ነው እንጂ አበሻ ማለት አስቸጋሪ በጣም ሻካራ ማለት አይደለም። አበሻ ማለት ተባባሪ የፍቅር ሰው፣ ለተራበው አጉራሽ፣ ለተጠማው የሚያረካ የሚያጠጣ እነሆ በመተባበርና በፍቅር የሚኖር ኩሩ ህዝብ ነው ማቀው እንጂ አንዱን በተንኮል የሚጥል ሌላውን ደግሞ የሚገድል የሚያጠፋ የሌላውን ትዳር የሚያፈርስ አይደለም። እንደዛ አይደለም። ስለዚህ ተጠንቀቁ በሴቶችም በኩል